ሰላም አለይኩም። ልትሄዱብኝ ነው? በቃ ጨረሳችሁ? ጨረሳችሁ? በቃ የምታዘጋጁትን ነገር እንግዲህ አላህ በሰላም ይመልሳችሁ፣ ትምህርቱን ይግለጽላችሁ፣ አላህ ሐፊዘል ቁርአን ያርጋችሁ፣ አላህ ለሁሉም የምትጠቅሙ ልጆች ያርጋችሁ፣ መጥፎ ነገርን፣ ችግርን፣ በሽታን ከናንተ ያርቅልኝ። ያለህ ረቢ እድግ በሉልኝ። እኔ የምኖረው ለናንተ ነው። እናንተን ፍሬ ያሳየኝ። ሐፊዘል ቁርአን ሆናችሁ ተመርቃችሁ አግብታችሁ ወልዳችሁ እንድስም ያርገኝ። ምና መሐመድ ያስቃል እንዴ? አረ ፓይለት ሆነ ስልኮን ይዛቀው የምትፈልጉትን አንተ ምን መሆን ነው የምፈልገው? አይመን ፓይለት መሐመድስ አውሮፕላን አብራሪ። አይመን የሆነው ነው የምትሆነው? አውሮፕላን አብራሪ ስሙ ማንዶ ነገር ፓይለት። እሺ አይመንስ ቀይር እስቲ። አሁን አይመን ሌላ በአንደኛ ደረጃ እሺ ፓይለት። በሁለተኛ ደረጃ ምን መሆን ትፈልጋለህ? በሁለተኛ ደረጃ ሹፌር። አይልፋቴ። እሺ መሐመድ አንተስ በሁለተኛ ደረጃ ምን መሆን ትፈልጋለህ? ኢንጂነር። እሺ መሐመድ አንተስ በሁለተኛ ደረጃ ምን መሆን ትፈልጋለህ? ኢንጂነር። ፖሊስ። ፖሊስ ነው የሚሻለው? ፖሊስ ምንድን ነው ስራው? እኔ ልንገርህ አይመንዬ እንድትሆኑ የምፈልገው ጤነኛ ልጆች ነው እንድትሆኑልኝ የምፈልገው። በተረፈ አንተ የፈለከውን መሆን ትችላለህ። መሐመድዬ ደግሞ እንድትሆኑልኝ የምፈልገው ልንገርህ፣ ዶክተር፣ ኒውሮሎጂስት። እኔ በቃ እንደዛ ነው የምፈልገው መሐመድዬ። ፓይለት ነው የምፈልገው። እሺ ፓይለት ይሁን በቃ እሺ። እሺ ፈቅጄ አይደለም ኒውሮሎጂስት ማለት አይመንዬ መጭ አይደለም። መጀመሪያ ጂፒ ትማርና ሐኪም ትሆናለህ 7 አመት ተምረህ። ከዛ 7 አመት ከተማርክ በኋላ ወደ ስፔሻላይዝድ ስታረግ ማለት ነው። ከፈለክ የፈለከውን የአይን ሐኪም መሆን ትችላለህ። ስፔሻላይዝድ አድርገህ ከአንገት በላይ የቆዳ መሆን ትችላለህ። ኒውሮሎጂስት ማለት የነርቭ ሐኪም ማለት ነው። በነርቭ ስፔሻላይዝድ ያደረገ ሐኪም ማለት ነው። እና እኔ መሐመድዬ እንድኮንልኝ የምፈልገው እሱን ነው። አልሆነም ታልከኝ አለቅሳለሁ። እንደዚህ ትስቅብኛለህ? አለቅሳለሁ አልሆነም ካልከኝ መሐመድ አለቅሳለሁ አልሆነም ካልከኝ አይመንዬስ ኧረ ቦርሳው ምንድን ነው? አይከብዳችሁም? አስቀምጡት። እና እንደዛ ነው እላችኋለሁ የኔ ውድ ልጆች፣ የኔ ወርቆች። መሐመድ ወዳችኋለሁ። እሺ እሺ አባዬ በቃ ቻው ቻው በሏቸው ቤተሰቦቻችንን። እናመሰግናለን ስለምታዩን ስለምትከታተሉን። ቴንኪው በሏቸው።